የእንቅልፍ መድኃኒት ራሳቸውን እንዲሰጡ እናደርግባቸዋለን። መድኃኒት መጠጥ ላይ ታደርጋላችሁ። መጠጥ ላይ ካደረግን በኋላ ያው ራሳቸውን ይስታሉ አይደለ? እዛው ተሸክመን ይዘናቸው እንገባለን። ወይ ገንዘቡን ታመጫለሽ ወይ ቪዲዮ ይለቀቃል፣ ወይም ደግሞ አብረሽን ትሰኛለሽ እንላታለን። ያን ነገር እንትን ቢ ስትል ወይም አሻፈረኝ ካለች ያን ቪዲዮን ፖስትባቸዋለን። ከፖስተስባቸው በኋላ ግን አንዳንዶቹ ራሳቸውን ያጠፋሉ፣ ያበዷሉ። በነገራችን ላይ ራሱ ጨርቃቸውን ጥላ ያበዷሉ። ቪዲዮ ስለተለቀቀባቸው አሁን እንዴት ነው ሰዎች ሌላ ነገር ኮሜንት ሰጣቸው ምናምን እናቴ ፈጣሪ ምስክሬ እገልሃለሁ ማንን ነው የምትገለው አንተ? እስከ ዛሬ እርስህን ወንድ ነው ተመልካቾቻችን የተባለ ቦታ ደርሰናል። ያው በጣም ውስጥ ለውስጥ ሄደናል። ሩቅ ቦታ ነበረ። ያው ቦታው የት እንደሆነ ሁላችሁም ሰምታችሁታል። ስለዚህ ቀጥታ ውስጥ ገብተን ያሉትን ነገሮች አብረን የምናየው ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ነው። ማነው? እኔ ነኝ። ሰላም ነው? ሰላም። እንዴት ነህ? አለሁ። ዳኒ ነህ? አዎ። ማን ልበላለ? ሞኬ ነበር የላከኝ። አቤት። ሞኬ ነበር የላከኝ። አይሰማም? ወደ ራሱ ደውሎ ነበር። ምንድነው ላከኝ? ዘመጣ። አይ ጓደኛዬ ነው፣ አብሮኝ ነው። እና የሁሎቹ ጓደኞች ናቸው እንዴ? ታዲያ? አዎ ጓደኞቼ ናቸው። እና መኮንንስ ቢሆን ራሱ ደውሎ ነበር። ሞኬ ስልኩ ስለተበላሸ ነው መልእክት ስለላከኝ ነው። ገብቷል? ይሄን መልእክት አለ እሱ ጋር ምናምን አለኝ። ሄዳ አገኘው ምናምን አለኝ። መኮን አላወኩም። ከዚህ በፊት ግን አይቼ አላውቅም። አይ አታውቀኝም። አዲስ ነው እንክብኝ እኮ ታዲያ። ምንድን ለምን ተሸፋፈንክ ታዲያ? አይ ጉንፋን ስላለ ትንሽ ወረርሽኝ የሰሞኑ ወረርሽኝ መቼም ሰምተሃል ብዬ አስባለሁ። እሺ ጉንፋን ስላለ ነው። እና ሞኬ መልእክት አለ ጋር ሂድና ምናምን ወልችል ነበር እኮ ስልኩ ስለማይሰራ ነው እያልኩ እኮ። ስልኩ ተበላሽቶበታል። ገብቶሃል? አልነገረኝም ነበር እንደተበላሸበት። አዎ ትላንት ነው የተበላሸበት። እና ኦኬ ምንድነው የላከህ? ምን ፈልገህ ነው የመጣኸው? የሆነ ፋይል አለ ምናምን። ዳኒ ነህ አይደል? ዳኒ ነኝ። በቃ ዳኒ ከሆንክ አንተ ጋር ፋይል አለ ምናምን፣ ሂድና ተቀበለው ይዘልኝ ትመጣለህ ምናምን አለኝ። የምን ፋይል? ቪዲዮ ነው። ኦኬ እሺ ላግባሽ። እሱ ነው ላከህ? ላግባሽ እኮ እንደማታውቀው ሆነብኝ፣ ግራ አጋባኝ። ፖሊስ ልክምክም ብሎኝ ተንቼ ነበር። ለዛ እኮ ምን ነው መፈላ። እሺ ነዛሽ እንዴት ነህ? ሰላም ነው? ሰላም አለ ሁሉ ሰላም አለን። ምን እንሆናለን ብለህ ነው? በጣም ሩቅ ነው ሰፈራችሁ። እንዴት ነው? እንዴት አየህ? ኧረ በጣም ሩቅ ነው መንገዱ። አድክም ነው? ኧረ በጣም አዛረል እንዴ። ምን ትለምዳለህ ከትንሽ ቀን በኋላ? ኧረ ይሁን። ሰላም ነው? አለን እግዚአብሔር ይመስገን። ስራ አሪፍ ነው? አሪፍ ነው ተመስገን። አንተ ጋርስ? እኔም ጋር አሪፍ ነው። እንግዲህ ያው አንዳንድ ነገሮችን አጫውቶኝ ነበር ሞኬ። ያው ዳኒ ጋር ሂድና ፋይል አለ ምናምን ይሰጣል ምናምን አለኝ። እንዴት ነው ይለቀቃል እንዴ? ይለቀቃል? ይለቀቅ? ምንድነው የሚለቀቀው? እኔ ይዘና ስላለኝ ነው። ይለቀቅ የሚለቀቅ ነገር ነው። አንተ ለምን ሰጣለሁ? ይለቀቅ ካለ መለቀቅ ነው እንጂ ያለበት ፋይሉን ካለ ወይ ይለቀቅ ነው ማለት አይደል? ለምን አንተ ፋይሉን የምሰጠህ? የተነጋገራችሁ ነገር አለ እንዴ እንደዛ ብላችሁ? አይ አይደለም። ይኸውልህ በቃ ፋይሉ እንደዚህ ያርግልኝ አለኝ። ያዘው የሆነ ሰው ይመጣል ምናምን አላለኝ። ፋይሉ መለቀቅ እንዳለበት ብቻ ነው የነገረኝ። ይለቀቅ ብለዋል? አይ ይለቀቅ አይደለም ያለኝ። ለኔ ከመለቀቁ በፊት ስጥልኝ ለሱ አለ። ለምን እሰጥሃለሁ አንተ ነህ? እኔ እኮ ከዚህ በፊት እኮ አግኝቼ አላውቅም እኮ። አሁንም እሱ ነው ላከኝ ፋይል ምናምን ስላልክ ነው ግባ ያልኩህ እንጂ አላውቅም ከዚህ በፊትም። ይለቀቅ ብሎ ነው የመጣው ወይስ ለምንድን ነው? አይ ለምን ትለቀዋለህ? ከመለቀቁ በፊት እኔ ማየት አለብኝ። ከዛ በኋላ ሚስተካከል ነገር ካለው ተስተካክሎ ነው መለቀቅ ያለበት። ገብቶሃል? ዝም ብሎ ይለቀቃል እንዴ ፋይል? ቪዲዮን እንኳን ላሳይህ አልችልም፣ ግን ታጠራጥራለህ።
ማክስ አድርገህ ሰዎቹን ይዘህ መተህ ምናምን? አይ ጓደኞቼ ናቸው። በእግረ መንገድ ተገናኝተን እዚህ ፋይል አለ አንድ ፋይል የምቀበለው ምናምን አልኳቸውና እሱን ፋይል ለመቀበል ነው እንጂ ምን ነው የሚያስፈራ ነገር አለ እንዴ? ችግር አለ? አይ ምንም ችግር የለም። እሱማ ካልሆንክ በስተቀር ምንም የሚያስፈራ ነገር የለም። አይ እኔ ማንም ሳይልከኝ መቼ ዝም ብዬ ዘው ብዬ ሰው ቤት አልመጣም እኮ። እሱ ልክ ነህ አይደል? አዎ የሰው ቤት ዝም ተብሎ አይመጣም ይመስለኛል። አዎ ልክ ነህ። ከዛ አንፃር ነው እኔም እንደዛ እያልኩ ያለሁት። ስለዚህ ቪዲዮውን ፋይሉን እስቲ አንድ ጊዜ አሳየኝና ያው ለምን ቻርጀር ላይ ሰክቻት ነበር። ኦኬ ቻርጅ ላይ ነው ስልክ። ኦኬ አሳየህ። እሺ ፋይሉ አንተ ጋር ብቻ እንዳለ ነው እየነገረኝ የነበረው። አዎ እኔ ጋር ብቻ ነው ያለው። ደስ ደስ ይላል። የእሱ ፊት አይታይም። እንዴት ነው? እኛ ፋይሎችን ስንይዝ የእሱን ፊት አናስገባውም፣ እናጥፈዋለን። ኤዲት አድርጋችሁ ነው የምታስቀፉት ይሄንን ፋይል ማለት ነው? ኤዲት አድርገን ነው ሙሉ ነገር ኤዲት አድርገን ነው የምንለው። አንተ ጋር ብቻ እንዳለ ነው እየነገረኝ ነበረው። እኔ ጋር ብቻ ነው ያለው ቪዲዮ፣ ማንም ሰው ጋርም የለም፣ ኮፒም የለውም። አዎ አይ እንደዛ አለኝ። ፋይሉ ኮፒ የለውም ፋይል የለውም እና ለጥንቃቄ ምናምን ብዬ ነው አንተ ጋር ያስቀመጥኩት ምናምን አለኝ። አዎ እንዴት መሰለህ እኔ አንድ ነገር ኮንኩኝ ብሎ ነው እንደዛ አሰቡ ነው እኔ ጋር እንትን አንድ ነገር ኮንኩኝ። ምን ማለት ነው አንድ ነገር ኮንኩ? እሱን አላውቅም። ያው በሞትም እንኳን ነው ያው የሰው ልጅ መሞቱ አይቀርም አይደል? በሞትም ብሎ አስቦ ነው መሰለኝ ይሄን ፋይል እኔ ጋር እንዲቀመጥ ያደርገው። ኮፒም አላረገለት ምንም አላረገለት። መቼም ቪዲዮ አንተ ጋር አስቀምጠው እኔ አንድ ነገር ኮንኩኝ ፖስቶ ምናምን ብሎኛል። እንዲለቀቅ ነበር ያዘዘኝ። አሁን ስትመጣ እኮ ለቀቀው አለህ መስሎኝ ነበር። ይለቀቅ ብሏል ግን አይ ይለቀቅ አላለም። ታዲያ በምን ዙሪያ መጣህ ታዲያ? ፋይሉን ተቀበል ነው እኔ ደግሞ ያለኝ። አንተ ደግሞ እንደዛው እንዴት ነው ሁለት አይነት ቃል የሚያወራው ታዲያ? ወይ ፋይሉን እንኳን ለማንም አልሰጠም ማለት ለአንተም ቢሆን አልሰጠህም። ምን ማለት ነው? ለኔ ነው አልሰጠህም። ፋይሉ ማለት እኮ የኔም የድርሻዬ ነው። የድርሻዬ? አዎ ምንድነው እንደሚድርሻዬ እንጂ እዚህ ውስጥ መታወልሽ ታንልች። አዎ ያንም ያው አንዳንዴ ሲያስፈልገን አንድ ሁለት ግድ ነው አይደለም? ኦኬ አንተም እንደሱ ለማድረግ ነው ሐሳቡ? አንድ እሱ አለ። እንዴት መሰለህ መኩዬ እኔ አንድ ነገር ኮንኩኝ ምናምን ብሎ ነበረ። ያው እኔ እንደተረዳሁት ከሆነ ይሞታል ብዬ ነው ያሰብኩት። ያው መሞቱ አይቀርምና ማለት ነው የሰው ልጅ አይደለ? እንደዛ አድርጌ ነው ያሰብኩትኝ። እና እኔ አንድ ነገር ኮንኩኝ ይሄንን ፋይል ለማንም እንዳሰጥ ወይም ፖስተው ወይም ደግሞ ከልጅቷ ጋር እያሳያት ይሄንን ቪዲዮ ግንኙነት ማድረግ ትችላለህ ብሎኛል። እና እኔም ደግሞ ይሄን ቪዲዮ ኦኬ በዚህ ቪዲዮ እያስፈራራት አንተም ከሷ ጋር እንደዚህ ለማድረግ ግንኙነት ለማድረግ ይሄንን የፈለከው? አዎ ያው ወንድ ልጅ አይደለው ስሜት አለኝ። አንዳንዴ ስሜት ሲመጣ ምናምን እየጠራው አብራኝ እንድተኛ አረጋታለሁ። ታዲያ ስሜት ስለመጣ ብቻ ከማትፈልግ ሴት ጋር በዚህ ቪዲዮ እያስፈራሩ መተኛት አይከብድም? ከማትፈልግ ሳይሆን ፈልጋ ነው እንጂ እኔ ያስከትቻታል። ያው ቪዲዮውን አሳያታለሁ። ቪዲዮውን ካሳየኋት በኋላ መቼስ ዝም ብያት እኮ ፈልጋ ነው ይባላል። ታዲያ አስገድዳት እንጂ ለምን ሁላ ጥያቄ የምጠይቀኝ ግን አንተ? አይ ያው ትንሽ ይደብራል ብዬ ነው። አይ ምንም ይደብር ነገር የለውም። ስራ ነው። ለዚህ ጓደኛ ያደረገውን ነገር አንተም ደግሞ መድገም ማለት ትንሽ የሚደብር ይመስለኛል። እንደኔ ምንም ነው የሚደብር ባይሆን የራስህ ፍቅረኛ ካለ እንደዛ ማድረግ እንጂ ከማትፈልግ ሴት ጋር እንደዚህ ምን ያደርጋል? በሳፍ ፍቅረኛ አባቴ ምንም አያደርግም። ፍቅረኛ እንደዚህ አይነት ቪዲዮ እያስከማጫወት ነው እንጂ እንደዚህ አይነት ቪዲዮ እያስከማጫወት ያው በቃ አንዳንዴ ስሜት ሲመጣ ምናምን ያው እየጠራ ይሄን ቪዲዮ ይፖስትብሽ ወይስ አብረሽ እንተኛለሽ ትላታለህ። ያው እነሱ ምርጫ አይኖራቸውም። እሺ ያሉ መጥተው ይተኛሉ። እንደዚህ ይሻልን ፍቅረኛ ገና ከፍቅረኛ ጋር ተንዛዝተህ አፈቅርሻለሁ ወድሻለሁ ምናምን ብለህ ጊዜን ከምታባክን በ5 ደቂቃ 10 ደቂቃ ማትበላ ቪዲዮ እያሳየህ ስሜትህን እንትን ማለት ባይኔ መጨረሻ ይሻላል። ታዲያ እንዴት ነው በዚህ አይነት ቪዲዮ ነው እንደዚህ አይነት ቪዲዮ እያስክ ነው ህይወትን የምትቀጥለው አንተ? እንዴት ምን እንዴት አለው? ህይወትን እንደዚህ አይነት ቪዲዮ ሴቶች ላይ እያስክ ነው ህይወትን እንደዚህ የምታስቀጥለው? ያው አንዳንዴ አስፈላጊ ከሆነ ግዴታ ከሆነ አረጋለሁ። ግዴታ ከሆነ? አዎ። ምንድነው ግዴታ ማድረግ? ይሄ ስራክ ነው እንዴ ላንተ?
ለኔ አዎ እንደ ስራዬ በለው ስራዬ በለው። ምን ማለት ነው? እንደዚህ አይነት ስራ አለ ደግሞ በለው ነው የምልህ። ለኔ ግን ለምን ነው ሁላ ጥያቄ የምጠይቀኝ? በቃ ፋይሉን አልሰጥም ብያለሁ እኮ አይደል እንዴ? ስለ ራሴ እኮ መናገር የለብኝማ። ስለ ራስህ መናገር የለብህም። ግን ያው እኔ ከሞኬ ጋር ያለኝ ቅርበት አንጻር ነው እንደዚህ ልጠይቅ የቻልኩት እኮ። የዚህን ያህልም እኮ ኦቨርወተህ እኮ መጠየቅ አትችልም። አይ ያው ሞኬን እኔ ጓደኛዬ ነው ስላለ ሞኬን ከምቀርበው አንጻር ነው አንተንም እየጠየቅኩ ያለሁት። ተደበረ ግን የት ነው የምትተዋወቀው? ከሞኬ ጋር የምንተዋወቀው የሆነ ድለላ ሰርቶልኝ ነበርና ኦኬ ያኔ ነው በጣም የተግባባ ነው። ለአንተ ማምቶልህ ነበር። በጣም ምርጥ ስራ ይሰራልና ለኔ ቤት ነው ያገናኘኝ። መኩ የደግ ሰው እኮ ነው፣ ጥሩ ሰው። ለዛ ነው እኔም እንትን ያልኩ። ግን አሁን ቆይ እንደ ስራዬ ቁጠራው ስራዬ በለው ምናምን አልከኝ። እንዴት መሰለህ? ምንድነው ስራዬ ማለት? እስቲ ግልጽ አድርግልኝ፣ ምንም ስላልገባኝ። ችግር የለውም አታስብ። አሁን ከነገርከኝ አንፃር ነው የምነግርህ። እንዴት መሰለህ እንደ ስራዬ ስልህ አንዳንዴ ከአንዳንድ ሴቶች ጋር ወይም ከአንዳንድ የተበላሹ ሴቶች ጋር አብረን እንድንተኛ ምናምን እናደርጋለን። የተበላሹ ማለት ያው በቃ እንዴት ብዬ ልንገርህ፣ ህይወታቸውን ይሄ እንዴት ብዬ ላስረዳ? ከኛ በላይ ህይወት ያላቸው። ምንድነው ከኛ በላይ ማለት ህይወት ያላቸው? እንዴት ብዬ ላስረዳ? ባለሀብቶች፣ ሹገሮች ሊሆኑ ይችላሉ፣ መካከለኛም ሊሆኑ ይችላሉ፣ ዝቅተኛም ኑሮ የሚኖሩ ሊሆኑ ይችላሉ። እንደዛ ልፈልግ ነው። እንደዛ አይነት ሴቶቹን ያው እናጠምዳለን ስለ ያው በራሳችን በምላሳችን እናጠምዳለን። መጀመሪያ እንደዛ ካደረግን በኋላ ከነሱ ጋር ወይ ግንኙነት ከፈጠርን በኋላ አብረን እንዲሰኙ ካደረግን በኋላ እንደዚህ አይነት ቪዲዮ ቀርጸን እንይዛለን። እንደዚህ አይነት ቪዲዮ ቀርጸን ከያዝን በኋላ ግን እንዴት ነው ቪዲዮ ይፖስትብሻል ወይም ደግሞ ከኛ ጋር ተኛለች፣ ከፈለገች ከኛ ጋር ተኛለች፣ እኛ እንደ ፍላጎታችን ማለት ነው። አስፈላጊ ከሆነ ከኛ ጋር ተኛለች፣ ቪዲዮን እያሳየናል። መተኛት ካስጠላን ደግሞ ያው ብር አንቺ እንላታለን፣ ያንን ብር ትሰጠናለች። ስለዚህ በዛ ቪዲዮ እያስፈራራችሁ ገንዘብ ትቀበላላችሁ። ከገንዘብ በመቀበልም ከእንደገናም አብራችሁ እንዲተኙ ታረጋላችሁ ማለት ነው። ምንነትም እናረጋለን፣ ገንዘብም እንቀበላችኋለን በዚህ ቪዲዮ ማለት ነው። ኦኬ። እነሱም ያው ቪዲዮ እንዲፖስትባቸው ስለማይፈልጉ እሺ ብሎ ይሰጡናል፣ ግዴታቸው ነው። ስለዚህ እናንተም የምታጠምዱት ገንዘብ ያላቸውን ሴቶች እና ገንዘብ ሊሰጧቸው የሚችሉትን ብቻ ነው ወይስ ሁሉንም ነው እንደዚህ የምታደርጉት? ነው እንጂ ገንዘብ ሊሰጡን የሚችሉንማ ምን ማስጠመድ ያስፈልጋል? እንዴት መሰለህ እነሱን የምናደርገው እንዴት መሰለህ፣ አንድ መጠጥ ቤት ላይ ቁጭ ብለን እንጠጣለን። እኔና ሞኬ እየጠጣን አንድ ብቻዋን የተቀመጠች ሴት ወይም ሁለት ምናምን ከሆኑ ሄደን እናወራቸዋለን በፒስ ማለት እዛ ጋር አንድ ሁለት ነገር ያው ባላችን ነገር አንድ ሁለት እንጋብዛለን። ከዛ በኋላ ያው ከጋበዝክ በኋላ እንዴት ነው ስካር የሚባል ነገር አለ። እንዲሰክሩ ያው መቼስ ሴት ልጅ ስፖንጅ ናት ይባላል። ቶሎ አትሰክርም። ቶሎ ስለማትሰክር ምንድነው የምናደርገው? ራሳቸውን እንዲስቱ ወይም እንዴት ነው ቶሎ እንዲሰክሩ እንጠቀማለን መድኃኒት። ምንድነው መድኃኒት የምትጠቀሙት? ራሱን የሚያስት አይ እኔ እኮ እንዲምጠይቅ እኔም ስራውን ለመግባት ስላሰብኩኝ ሞኬ ስላጫወተኝ አለ ምርጥ ጀለስ አለና ያው ምናምን አለኝ። ወደዚህ ሲልከኝ እሱ ጋር ሂድና ያጫውታል፣ ቪዲዮንም ይሰጣል ምናምን ስላለኝ ነው። ገብተዋል? ምንድነው አስሬ ጥያቄ የምትጠይቀኝ ስላል አንተ ለመግባት ከፈለክ ነው ችግር የለውም። እኔም በቃ ይሄ ስራ ትንሽ አዋጭ ነው ስላለኝ ስንት ይሰራል ግን በወር? ቢያንስ እስከ 5 እስከ 4 እንሰራለን። 500,000 400,000 በትንሽ አልተሰራም ተብሎ እኮ ነው ለዛ የምሰራው። ራሱ አልተሰራም ተብሎ እንደዛ እንሰራለን። እና እነዛ ሴቶች የእንቅልፍ መድኃኒት ራሳቸውን እንዲሰጡ እናደርግባቸዋለን። መድኃኒት መጠጥ ላይ ታደርጋላችሁ። መጠጥ ላይ ካደረግን በኋላ ያው ራሳቸውን ይስታሉ አይደለ? ከዛው ተሸክመን ይዘናቸው እንገባለን። ጠዋት ላይ ስትነቃ ራሷን ከማን ጋር ነው የምታገኘው? ከኛ ጋር ራቁቷን ምናምን ሆና ታገኛለች። ከዛ በኋላ የሆነ ታይም ላይ እንዴት ነው ስልክ እንቀባበልና እንለዋወጣለን ስልክ። ከዛ በኋላ ማለት ነው ስልክ ከተለዋወጠ በኋላ እንዴት ነው የሆነ አንዳንዴ ብር ሲያስፈልገን ወይም እንደ ሴት ሲጠፋ ምናምን እንዴት ነሽ ምናምን ብለን በስነ ስርዓት መጀመሪያ በፒስ እናወራታለን። እስኪ እንደዚህ አይነት ነገር ፈልጌ እኮ ምናምን ብለን እናወራታለን። አይ ምናምን ብላ የምትበስጫጭ ምናምን ከሆነ ቆሻሻ የምታደርገን ከሆነ ታዲያ ምን ችግር አለው? ቪዲዮን ወይ በዋትስአፕ ቢሆን እንትን ሶሻል ሚዲያ ላይ እንልክላታለን። ያ ቪዲዮ እንዳየሽ መቼስ እምቢ አትልም።
ስንት ነው የፈለጋችሁት? ምንድን ነው የፈለጋችሁት እናደርጋለሁ ምናምን ይላሉ አንዳንዶች። ብር ያላቸውና ሹገሮችን እንዴት ነው ሹገሮችና ባላቶች እንደሚባሉት የለም እነሱ ደግሞ ገንዘብ ላይ ነው እንደሚፈልጉት። ምንም ችግር የለውም ይሄን ቪዲዮ አጥፋልኝ አንተ ብቻ እኔ የምትፈልገውን ገንዘብ እሰጣለሁ። እኛም ያው ገንዘቡን ስለምንፈልግ እና ደግሞ አንዳንዴ ስሜታችንም ሲመጣ ከነሱ ጋር መተኛት ከፈለግን ያን ቪዲዮ እያሳየን ቀደም እንዳልኩ ገንዘባቸውንና እንተኛለን። ኦኬ ስለዚህ ዋናው ሜን መያዣ የሚሆናችሁ ያ ቪዲዮ ነው። አዎ እነሱ መያዣ የሚሆነው ያ ቪዲዮ ነው። ያ ቪዲዮ ከሌለማ ምን እናደርጋለን? ምንም አይሆነንማ። ታዲያ መቼስ ዝም ብለን ሂደን እንደዚህ ብለን እኮ መጣበስ ተጣብሰን ራሱ ቀደም እንደነገርኩ ፍቅረኛ ኖሮንም ራሱ እኮ አመትም 2 አመትም ብዙ አመታትም ሊፈጅ ይችላል እኮ። እንደዛ እናደርግም። ያው እንደዚህ አይነት ካረግን በኋላ እንደነገርኩ ቀደም መጠጥ ቤት ውስጥ ነው የምንተዋወቀው። ኦኬ መጠጥ ቤት። ስለዚህ ክለብ ለክለብ መጠጥ ቤት ለመጠጥ ቤት ነው እየዞራችሁ እንደዚህ አይነት ስራ እንሰራው። አዎ መጠጥ ቤት እየዞርን እንደዚህ አይነት ስራዎችን እንሰራለን። ግን ስንገባ ደግሞ መጠጥ ቤቶችንም እንለያለን። ክለቦችን ማለት ያው አንዳንድ አሪፍ ሰዎች የሚባሉ ብር ያላችሁ ሰዎች ጋር ነው የምንሄደው የሚገቡት። አዎ ዝም ብሎ ቤት ከገባንማ ምን ያደርግልናል? በቃ እንዴት ነው ለጊዜያዊ ማሳለፊያ ነው የምንጠቀምባቸው። ልክ እንደዚህ እቺ አሁን ገንዘብ የላትም። ያው እንዴት ነው ራሷን ለመጣር ነው እንትን የምትለው ተፍ የምትለው እንጂ አንዳንዶቹ ገንዘብ የላትም። እንዴት ነው እንደነገርኩ ገንዘብ ያለበት ቦታ ነው የምንገባው። እኛም ያው ኪሳችን ትንሽ ሞላ ካለ በኋላ ወደዛ ቦታ እንገባለን። ምክንያቱም ያንን ብር ብናወጣው እንተኳለን። ስንሄድ ለዓላማ ነው የምንሄደው። አዎ በአንድ ቪዲዮ ይተካል እንደማለት ነው። ስንሄድ ለዓላማችን ስለሆነ የምንሄደው ያንን ነገር አሳክተን ነው የምንመለሰው። ደግሞ ይሄ በቃ ስራጭ ነው። አሁን በጣም አዋጭ ነው። ግን ቆይ አሁን በጣም ገንዘብ ያላቸው ሴቶች እና ገንዘብ የሌላቸውን ሴቶች እንዴት ነው የምትለዩዋቸው? መለያ ሲስተም አለው? እንዴት መሰለ መጀመሪያ እናጣራለን። ውስጥ ከገባን በኋላ እንዴት ነው እንጠጣለን አይደለ? እንጋብዛቸዋለን። አንዳንዴ እኮ የሚጠጡትን መጠጥ አይነት አለ። እንዴት ነው የብላክ ሌብል ዊስኪዎች፣ ጎርደን፣ ጃጋ ማስተር ምናምን ነው የሚጠጡት። ያው እሱን መቼስ አብዛኛዋን ሴት እሱን ትጠጣለች እና ሀብታም ነች ማለት አይደለም። እንገመግማቸዋለን መጀመሪያ። እንደዛ ካረግን በኋላ ምን እናደርጋለን? ከኛ ጋር ከተኛች በኋላ ወይም ያንን ቪዲዮ ከያዝንባት በኋላ ስለሷ ልጅ ወይ ስለሷ ሴትዮ ወይም ወጣት ልትሆን ትችላለች እናጣራለን። ውስጡን ማለት ነው። ምንድናት? ባለሀብት ናት ወይስ ምንድናት? የምትሰራው ገቢዋ ስንት ነው ምናምን የሚለውን ነገር እናጣራለን። ያን ነገር ካጣራን በኋላ ነው ገንዘብ ያላት ከሆነች ገንዘቧን እንቀበላታለን። ዝም ብለን ቢያንስ ብር ራሱ ሲጠርብን እኮ አንዳንዴ ቢያንስ በሳምንት በሁለት ሳምንት ውስጥ ዝም ብላ 50,000 ብር ምናምን ላኪልን እንላታለን። እንደዚህ ባለሀብቶቹ ማለት ነው። ለነሱ ደግሞ ምንም 50,000 ብር፣ ምክንያቱም እዚህ ጋር ትልቅ ፋይል ነው የተያዘባቸው ህይወታቸውን ያመሰቃቀል ስለሆነ ምንም ማለት ስለሆነ ብሩ ይልኩልናል። እና ደግሞ እንዴት ነው ርካሽ መጠጥ ቤት ስንገባ በቃ እንዴት ነው ጊዜ ለማሳለፍ ሁሌ አንድ ዕቃ ሲሆን ያስጠላል። ዕቃ መቀየር አለበት። ሁሌ አንድ ሰው ያስጠላል። ዕቃ የምትለው ሴቶቹን ነው ማለት ነው። ሴቶቹን ነው እና ምን ሌላ ዕቃ ምናምን መስሎ ነው አይደለም። ሴቶቹን ነው ዕቃ የምለው። ምክንያቱም ዕቃ ሞኬ በርድ ምናምን ይለኛል። ምንድነው በርዶች አሉ ምናምን ይለኝ። በርድ ያው ሴቶቹን ለማለት ፈልጎ ነው። ኦኬ እንዴት መሰለ ቋንቋቹን አሁን ይሄ በርድ የሚባለው ምንድነው? ወይስ ልዩነት አለው? አይ ዕቃዎቹን ለማለት ፈልጎ ነው። ዕቃዎቹ ደግሞ ለኛ ማለት ሴቶቹ ናቸው። ለኛ እንደ ዕቃ ናቸው። እንደዚህ ትናንሽ ቦታዎች ምናምን ስንገባ ደግሞ እንዴት ነው አንድን ዕቃ ገዝተህ መቼ ተስቀምጠው አይደለ ትጠቃቀምበታለህ። እንደዛ ነው የምንጠቀምባቸው እነዚህ ረከስ ያሉ ቤቶች ላይ ስንገባ ማለት ነው። እንደ ኖርማል ግሮሰሪዎች ምናምን ቤት ስንገባ እንደዚህ አይነት ነገር ነው የምንጠቀመው። ግን ከፍ ያለ ቦታ ላይ እንደነገርኩ ክለቦች ምናምን ስንገባ ገንዘብ ነው የምንሰራው። እዛ ላይ ገንዘብ ነው የምንሰራው። እና እንዴት ነው እንደ መቼስ የኑላ ገንዘብ እየሰማህ አልገባም አትልም? አረ ያው እኔ እኮ አላመንኩኝም። በቃ ይደስ ያጫውታል ምናምን ሲለኝ ያው ሞኬም ሲነግረኝ ብዙም አላመንኩትም። እኔ ታዲያ የኔን ህይወት አታይም ወይ ምናምን አለኝ። የኔን ህይወት አታይም ወይ ምናምን አለኝ። እኔ ደግሞ ህይወቱን አይቻለሁ፣ ግን ቤት አልቀየረም።
አሁን አንተም እዚህ ቤት ነው የምትኖረው። አሁን ከማገኘው ገንዘብ አንፃር ነው ከሚገኘው ገንዘብ አንፃር የምትኖሩበት ቤትና የምታገኙት ገንዘብ አይመጣጠንም። እንዴት መሰለህ? አሁን ታዲያ አሁን አንተ በወር ያን ያህል ብር እያገኘ እዚህ ቤት ውስጥ መኖር ማለት እንደኔ ብዙም እንዴት መሰለህ አላሳምናለኝ። ለኔ ቅንጡ ነው እንደዚህ ቪላ ቤት ላይ መኪና ይዞ ምናምን ማለትማ ምኑን እንትን ሆንኩት ታዲያ? ምኑን ሰራሁትኝ ታዲያ? የምሰራውን ነገር እያፈሰስኩበት ነው። እንደዚህ ቻይኔ ቤት ክርክስ ያለች ቤት ላይ ትቀመጥና ቆንጆ ገንዘብ እየሰራ ታስቀምጣለህ። ወደፊት ምንድነው የምታረጉበት? ገንዘቡን እሱም ለራሱ ጉዳይ ይጠቀምበታል፣ እኔ ደግሞ ለራሴ ጉዳይ ይጠቀምበታል። ኦኬ። ታዲያ ለውጥ ከሌላችሁ የምትሰሩት ስራ አለን። ለውጥ አለን። ብር ገንዘቡን እናስቀምጣለን። የራሳችን ነገር አለ፣ አናጠፋው። እሱም አያጠፋው። ያው ለራሱ ጉዳይ ይጠቀምበታል ብያለሁ። አንዳንድ ገንዘብ ነው እንጂ የሚጠቀመው እንዳለ አይደለም። አሁን ለምሳሌ ቢያንስ በወር ቀደም እንደነገርኩ ብር ጠፍቶ አልተሰራም ተብሎ 4-5 እንሰራለን ብያለሁ። ከዛ በፊት ወደ 1 ምናምን እንሰራ ነበር። አሁን ለምሳሌ 1 ነጥብ ብንሰራ 5 ነው አይደል የምንካፈለው። ከ5 ላይ በቃ ለግል ይሄ ነገር ያስፈልገኛል ብሎ ቢያንስ 200 ሺህ ቢወስድ በቂ ነው። 300 ሺህ እናስቀምጣለን። ያን ብር ግን የምናስቀምጠው ምንድነው? ያው ለወደፊት አሪፍ ነገር እያሰብን ነው። ለዛ ነው እንዴት ነው ያሰብነው መሰለህ? ያው እንደዚህ አይነት ሴቶችን እያመጣ እንዴት ነው እንትን እንላለን። እንደ ግቢ ነገር ተከራይተን ሐሳባችን ግቢ ተከራይተን ከዛ በኋላ ሴቶቹን ገንዘብ ያላቸውንም ሴቶች ቅድም እንደነገርኩ እቃዎች ያልኩ እነዚህ ርካሽ መጠጥ ቤት ከመጡ ስለሌለ እነሱን ይዘን እንመጣና የነገርኩ ግቢ ውስጥ የተከራየንበት ግቢ ውስጥ እናስቀምጣቸዋለን። ያው ሙሉ ነገር የተሟላ ዕቃ ይኖራል። ግቢ ስለግን ኖርማል ግቢ ብቻ አይደለም፣ ያው ጂ ፕላስ ምናምን ያለበት ክፍል ያለበት ማለት። ያው እንደዛ ካረግን በኋላ እንዴት ነው መሸታ ቤት ነው ያሰበው። ምንድነው የሚሉት ሴተኛ አዳሪ ቤት፣ ማሳጅ ቤት እንደሚባለው እንደዛ አይነት ቤት ነው ልንከፍት ያሰብነው። ብዙ ባለሀብቶች ይወዳሉ እንደዛ አይነትና ኦኬ እንደዛ በቀላችሁ። ስለዚህ ወደ ማሳጅ ቤትነት ለማሳደግ ነው ሐሳባችሁ ማለት ነው። አዎ ገንዘባችንን አስቀምጠን ከዛ እኛም ሲያስፈልገን ምን ይሄን ቪዲዮ እንታስባለን። ቪዲዮሽን እዚህ ጋር ለምን እንላለን? እዛ ጋር ስራው ነው አይደል? በቃ ላይ ምናምን ተላትና አስገብተን አብረን እንድተኛ እናደርጋታለን። አሪፍ አይዲያ ነው። ይሄ ምርጥ ያልተነካና ያልተሰራበት አይዲያ ስለሆነ ይሄ ምርጥ አይዲያ ነው። ምክንያቱም ምንም ይሁን ምን ያው ባለው ነገር ዘና አድርጎ ለመስራት አስፋፍተው ለመስራት መቼም ያው ሼር ሆነን መስራት ነገር ብዙ ነገር ኢንቨስትም ስለሚጠይቀን እንዴ በደንብ ነው እንጂ በጣም ነው ኢንቨስት የሚጠይቀን። ያባት እንደ ቀላል እንዳትየው ብዙ መስዋዕት ትከፍልበታለህ እዚህ ስራ ላይ በጣም ብዙ መስዋዕት ነው። ስለዚህ ወጣ ብሎ ለመክፈት ነው የታሰበው። እንደዚህ እዚህ ውስጥማ እንትን እኮ ነው አይመጣውም። አንደኛ እንዴት ነው የቀበሌዎች ምናምን የሚባሉ ነገሮች አሉ። እነሱ መጥተው የሆነ ነገር ያደርገዋል። ይዘጉብሃል ምናምን ነገር ፍቃድ ምናምን ይለዋል። ያ ነገር ስላለ ወጣ ብለን ያው ከዚህ ከአገሮችም ቢሆን አዲስ አበባ ክልል ውስጥ ሆኖ ኢትዮጵያ ክልል ውስጥ ሆኖ አንድ አሪፍ የሆነች ከተማ ላይ ባለሀብቶች የመጡበት ከተማ ላይ የማይታወቅ ድብቅ ቦታ ላይ ያሰብነው። ኦኬ ወጣ ብሎ ለባህል ሀብቶች እንዲመች ተደርጎ ወጣ ተደርጎ ነገሩን ለማጫወት ነገሩን ለመስራት እንዲመች ለማድረግ ነው። አንዳንዶች ባህል ሀብቶች ደግሞ ሲመጡ ባለትዳር ናቸው ምናምን እንደዛ አይነት ስለሆኑ እንዴት ነው ሚስቶቻቸው ያስጠላቸዋል ወይስ አይደለ? ቀደም እንደነገርኩ ሁሉ አንድ ዕቃ ሲሆን ያስጠላል። ለመቀየር ይመጣሉ መቼስ ያው እኛ ጋር ሲመጡ እንዴት ነው እዚህ ክልል ውስጥ ከሆነ ወይም አዲስ አበባ ክልል ውስጥ ከሆነ ያነሱ እንትን ነው የሚሆንባቸው ይታወቃሉ ምናምን ነገር እንዳይታዩ ተፈልጎ ወጣ አድርገን ነው ያሰብነው። እስኪ እናሳካዋለን። ይሳካል። አዎ ግን ቆይ እናንተ ይሄን ስራ ከጀመራችሁ ምን ያህል ጊዜ ሆናል? ኧረ በጣም ቆየ። ከሞኬ ጋር በጓደኝነት እና ይሄን ስራ መስራት ከጀመራችሁ ከሞኬ ጋር በጓደኝነት ቢያንስ እንዴ በጣም ቆይተናል እኮ በጣም በዚህ በስራው ብቻ ወደ 4 ዓመት 3 ዓመት ይሆነናል። በስራው ብቻ ማለት ነው። ከዛ በፊት ደግሞ በጓደኝነትማ ስንት ነገር አይተናል እኔና እሱ። ያው በጓደኝነት ብዙ አይባልም 1-2 ዓመት ቆይተናል።
ስለዚህ አንድ 6 ዓመት 7 ዓመት ቆይተናል። በቃ አንድ ላይ ኦኬ። ይሄን ስራ በደንብ አስፋፍታችሁ ሰርታችኋል። በደንብ ነው እንጂ ሰራን። ያው አይዲያውን አመጣው። ከዛ በኋላ እኔ ከቦንኩለት እሱም ያጎበዝ ነው። እሱም ከቦነው እዚህ ደርሰናል። እንግዲህ እንዴት ነው ግን መኮይ በእናትህ አልደወልም እኮ ደውለት ነው ሞኬ እኮ ስልኩ አልሰራለና ተበላሽቶበት ቀፎ እንትን አለ የሆነ እንትን ነው መሰለኝ ሲስተሙ ነው መሰለኝ ዘጋበት። ኦኬ ትንሽ ደግሞ ማይመች ሁኔታው ስለነበር ሂድበት እስቲ ያው እኔም ስለ ሁኔታው ስጠይቀው በቃ ካላመንከኝ ዳኒ የሚባል ጓደኛ አለኝ ቤቱን እነግርሃለሁ። አይ መኮይ የዋህ እኮ ነው በቃ እና ሂድ ቀጥታ ምናምን አለኝ። እና እንግዲህ ይሄ ነው እልሃለሁኝ። እና ግን ስትሄድ ቪዲዮ እንትኑ ፋይሉን አልሰጠኝም ብሎኛል ብሎ እሺ። ምክንያቱም እሱ ይለቀቅ ካላለ አይ ፋይሉማ እኔ እኮ አሁን እምቢ አለኝ። እስቲ ለገና ልሞክርለትና ካሰራልኝ ሆነ እዚሁ አየር ላይ አፕሎድ አድርገዋለሁ። ኦኬንም አዎ እዚሁ አየር ላይ ነው ያለ ምንም እንትን ነው የሚለቀቀው። በቃ እንዳየኸው የእሱ ፊትም አይታይም። ፊቱ አይታይም። እዚሁ አየር ላይ ተለቋል። እስኪ እየሞከርኩኝ ነው። ቆይ ስልኩን እሺ ካለኝ ዋይ ሆነ ሰው እኮ በጣም ከአንተ ጋር እንዴት ተግባባችሁ? እኔ እንዳጋጣሚ የሆነ ጓደኛ ነበረና ኦኬ አሎ ቀደው ነገርከኝ። እሱ ነውና አይን ሳማ ዝግ ነው ይላል። አስቲ እየሞከርኩ ነው። እስቲ ሲስተም ነው የዘጋበት። ኦኬ ኔትወርኩም ሊሆን ይችላል። እንትን ግን አሁን አንዳንድ ነገሮችን ስትነግረኝ በጣም እየተገረምኩ ነበርና እንደዚህ ፋይል እየያዝንባቸው በቃ እንትን እንላለን አልክና አሁን ቶሎ አየር ላይ መልቀቅ ነው ቪዲዮ ምናምን አልክ። ከዚህ በፊት እንደዚህ አደርጋችሁ የለቀቃችሁባቸው ሴቶች አሉ? ወራው አዎ እንዴት መሰለህ የጠየቅናቸውን ገንዘብ ሳይሰጡን ሲቀሩ ጊዜ ምርጫ እንሰጣቸዋለን። ወይ ገንዘቡን ታመጫለሽ ወይ ቪዲዮ ይለቀቃል ወይም ደግሞ አብረሽን ትሰኛለሽ እንላታለን። ያን ነገር እንትን ቢስትል ወይም አሻፈረኝ ካለች ያን ቪዲዮን ፖስትባቸዋለን። ከፖስተስባቸው በኋላ ግን አንዳንዶቹ ራሳቸውን ያጠፋሉ፣ ያበዷሉ። በነገራችን ላይ ራሱ ጨርቃቸውን ጥላ ያበዷሉ። ቪዲዮ ስለተለቀቀባቸው አሁን እንዴት ነው ሰዎች ሌላ ነገር ኮሜንት ሰጧቸው ምናምን እነሱን አይተው ማለት ነው በቃ ጨለሉ። የራሳቸውን ያጠፋሉ፣ እብድ ሆኑ አሉ፣ የጨለሉ አሉ፣ እንደነገርኩ የሞቱም አሉ። በጣም ራሳቸውንም ሊያጠፉ ይችላሉ ያልከኝ ነው። ይችላሉ ሳይሆን ያጠፋሉ እንጂ በቃ ያጠፋሉ፣ ይስታሉ። በቃ ራሳቸው ያጠፋሉ። አሁን እናንተ ከለቀቃችሁባቸው ምን አሪ ይሆናሉ? ቢያንስ እኔ እንጃ በቁጥር እንኳን እንደዚህ ብዬ አልገምታቸውም፣ ግን በጣም ብዙ ያጠፋሉ። የተወሰኑ ደግሞ ራሳቸውን ስተዋል። ኦኬ ራሳቸው ስተዋል ማለት አብደዋል። ጨርቃቸውን ጥለው አብደዋል ማለት ነው። ስለዚህ እዚህ ሀገር አሉ እንደዚህ ነው ሴቶች አሉ፣ እናገኛቸዋለን። ራሱ አንዳንዴ ከመኪ ጋር ተገናኝተን ሻይ ቡና እንበል ተባብለን ስንል እናገኛቸዋለን። በየመንገዱ ላይ ተኝተው ምንም አይመስልንም። ያው ያንን የጠየቅናትን ነገር ብታረግ ኖሮ እንደዛ አትሆንም ነበረ። ሰለቻት መሰለኝ እሷ። ስለዚህ ልጅ ሞኬን ስጠይቀው ብዙም ደስተኛ ሆኖ አልመለሰልኝም። ስለዚህ ይችኛዋ ኦኬ ቃና መተላከለካ ይችኛዋ ቪዲዮ የተያዘባት ልጅ ሞኬን ስጠይቀው ምን አለኝ? በቃ ብዙም ደስተኛ አልሆነም። እንዴት መሰለህ ሞኬ ከዚህኛዋ ዕቃ ጋር ትንሽ ፊሊንግ ነበረው። እንዴት ነበረው? ለዚህኛዋ ዕቃ ማለት ለዚህኛዋ ለዚህኛዋ ትንሽ እንዴት ነው የሞዴል ስሜት የለም። አይቼበት አላውቅም ነበር ሞኬ ላይ። ያው እዚህኛዋ ሴት ላይ ደግሞ እንዴት ነው ፍቅር አይነት ነገር ምናምን አደረበት። ያማከረ ነበር ራሱ አረች ልጅ እኮ እንደዚህ አፈቀርኳት ምናምን። ከዛ እኔ ደግሞ ያው ሂደህ አዋራት ነው የምለው፣ ሌላ ምንም አይነት ምርጫ አልሰጠውም። እሺ ብሎ ይሄዳል። ግን እንደሚሄድለት ተሳክቶለት አይመጣም። እንትን ትለዋለች፣ ታንቋሽዋለች። አልፈልግህም፣ እኔ እንደዚህ ያለኝ ተወኝ ነው የምትለው። አረ እባክሽ እኔ በቃ ሞኬ በዚህ ታንቋሽዋለች ማለት ታንቋሽዋለች ስለ አልፈልግህም፣ እኔ እናንተ አይነት ሰው አይመጥነኝም ነገር የለም እንደዛ ነበር የምትለው። የዛሬ ነው ያደረገውና እንደዛ እያለች እንትን ትለው ነበረ።
ያው ከዛ በኋላ አንዴ ምን አደረግን ስለሷ ማጣራት ጀመርኩኝ እኔ መኩይ በማያውቁበት መንገድ ማለት ነው። ስለሷ ማጣራት ጀመርኩኝና እንዴት ነው ጓደኛ እንዳለች አሰማኝ። ጓደኛ ማን ነበረ ስሟ ራሱ እሌኒ ነው እሌኒ እንደዛ ነገር ነው ስሟ። አወቅኳት። በጓደኛዋን ሄድኩና አወራኋት። እኔ በማወራበት መንገድ ማለት ነው። በመጀናጀር መንገድ ሄድኩና ቸናጨንኳት ምናምን። እንዴት ነው እቺ እቃ ነው ማለት እኔ ስሟ ራሱ ጠፍቶብኛል። ለዛ ነው እንዴት ነው እንደዚህ አይነት ጓደኛ አለች ምናምን አልኩት። አዎ እንዴት ነው ወዳሃት ነው ምናምን አለች። ኧረ እኔ ማንም እንዴት ወዳታለሁ አሁን አንቺን የጀነጀንኩኝ በመሃል እንዴት ነው እሷን ጣልቃ ማስገባት ምናምን እንትን አልኳት። አበሳሰልካት ቀድመ ጓደኛም ማለት ነው። በእጅ እንድትወድቅ አደረኳት። ኦኬ ከዛ በኋላ ሄድኩና ለመኩይ ልጅቷን ለኔ ተውልኝ አልኩት። እንዴት ምናምን አስበህ ነው ምናምን ሲለኝ እንዴት ነው አሁንም ተወዳታለህ አልኩት። መውደድ እንኳን አዎ ግን እየጠፋብኝ ነው በጣም ያበሳጨችኝ ነው ምን እናርጋለኝ እኔ ጋር አንድ እቅድ አለ አልኩት። ምንድነው ሲለኝ ያው እንደነገሩ ስለ ህሌኒ እንደዚህ የምትባል ጓደኛ አለቻት ህሌኒ የምትባል ጓደኛ አለቻት በሷ ዙሪያ በእናጠምዳት ሲይ ነገርኩት። እንዴት ነው ጥሩ ሐሳብ ይመስላል እሺ ምትል ይመስላል አለኝ። እሱም እንዴት ነው ተጠራጥሮ ነበር። ምክንያቱም የማታውቅን ልጅ እንዴት ነው ባንዴ ልትረዳ የምትችለው ምናምን ብሎ ተጠራጠረ። አታስብ ስለዚህ ነገር ምንም ችግር የለውም አልኩት። ያለው ነገር እኔ ጨረስኩት። ከዛ በኋላ ልጅቷን አገኘኋትና እንደዚህ የሚባል ጓደኛዬ መኮንን የሚባል ጓደኛዬ ያንቺን ጓደኛ ያፈቅራታል እና ልጅቷን ሲጠይቃት እንዴት ነው ምናምን አልኳት። የመረከኝ ነው እና ታዲያ ምን ተሻለ ለምን አንድ ላይ አገናኝተናቸዋል ምናምን አለች። ይሄማ ጥሩ ሐሳብ ነው። እኔ ጋር ግን አንድ ሐሳብ አለች። ምንድነው ማለት ያው አንድ ላይ አንቺ ተሻተመችና መጠጥ ቤት አንድ ሁለት እያለ እንድናወራ ነበር አልኳት። ግን እኮ ምናምን ብላ ሐሳብ ለመቀየር ፈለገች። አይ ችግር የለውም ያለው ነገር አታስቢ እኔ ዘጋዋለሁ አልኳት። እሺ አለች ተስማማን። ከዛ በኋላ ምን አልኳትኝ ግን እዛ ስንገናኝ ይዘሻት ስትመጪ እንዴት ነው ራሷን እንድትሰጥ እኔ አደርጋለሁ አልኳት። ግን እኮ መጠጣት አትችልም አለችኝ። ችግር የለውም ልጅቷ ስፖንጅ ነች ምናምን ነው እንጂ ስፖንጅ ናት በጣም ነው የምትጠጣው አለችኝ። ወጣኛ አይደለም ምን ያው የምታውቃት እሷ ናት። ችግር የለውም ስለሷ አታስቢ እኔ በማስተኛ መንገድ አስተኛታለሁ። ተስማማች። ልጅቷ ይዛት መጣች። መኩይን ሩም አስቀመጥኩትኝና እኔ ወደ ልጅቷ ጋር ሄድኩ። አታውቀኝም እኔ ስለማታውቀኝ ከዛ በኋላ ከጓደኞቿ ጋር ከሷ ጋር ምን ከህሊኒ ጋርና ከዚህኛው ጋር አንድ ላይ መጠጣት ጀመረ። ህሊንን ማን ነው እሷን እቺኛውን ዕቃ ወደ ሽንት ቤት ይዛት ተነገርኳት ይላል። ሰባላ እሺ ስትለኝ በማያስጠጣ መንገድ ምንም በማያስነቃ መልኩ መድኃኒቱን ጨመርኩ። ኦኬ እሷ መጠጥ ውስጥ ነው መድኃኒቱን የጨመርከው። እዚህ ጋር ነው ስራውን የሰራኸው አንተና ዋናውን ነገር የጨረስኩት እኔ ነኝ ማለት ነው። እሺ መድኃኒቱን ጨመርኳት። ከዛ በኋላ ምንም እንትን አልቆየችም ነው የምልህ። ተኛቸው ራሷን ሳተች። ከዛ በኋላ ይዣት ገባሁ። በቃ የለኝ ላኳትና ወደ ቤቷ ይዣት ስገባ መኩይ ደነገጠ፣ አላመነም። ምክንያቱም የሚፈልጋት ልጅ ናት። እስከ ዛሬ እንደሷ አይነት እንትን ብሎ ታያውቅም። እንደዚህ እልህ አጋብቶት አያውቅም። የሚፈልገውን ነገር ቶሎ ያገኝ ነበር። ኦኬ እኔ ራሱ የሚፈልገውን ነገር አገኛለሁ። እሱም እንደዛው ነበረ። በዚህ ልጅ ምን እንደተነካ አላውቅም ነበር። ብቻ እንደዛ ተደረገና ይያገባሁ ወደ መኩይ ጋር ይያገባሁ። እንደነገጠ መኩይ አላመነም። አስተኛውለት ወጣኝ። የሚደረገው ነገር ተደርጎ ይሄ ቪዲዮ ተያዘባት እልሃለሁ። ከዛ በኋላ ግን ቪዲዮውን ስናሳያት ግን በቃ ታብዳለች አልኩ። በቃ ሲፈልጋ በፊት አልፈለግም የምትለው የነበረችው ሴትዮ እንዴት ነው ቪዲዮ ምናምን ስትባል አረ ችግር የለውም እመጣለሁ፣ ጠብቀኝ እመጣለሁ፣ ጸዳ ብዬ እመጣለሁ ነው የምትለው። ያንቋሻት ነበር። እሱም ከዛ በኋላ አስጠላች ስለ እንዴት ነው ቅፍፍ አለችው። እያስጠላች እጃችሁ ላይ ያስገባችኋት ማለት ነው። እናንተም እጃችን ላይ ያስገባናት ያኔ እንዳልጠበረች ያኔ ራሷ እንዳልሰቀለች ከፍ እንዳላደረገች እጃችን ላይ ገብታ ጨበጥናት። ከእጃችን ልትወጣ አልቻለችም። የሚገርም ነገር ነው። እና እንደዚህ ነው የተደረገው እልሃለሁ። ስለዚህ አሁን እሷ ፎሰት ብሎ ሆነ
አይ ይፖሰት አላለም። ያው ሂድና ብቻ ተቀበለው ምናምን ሲለኝ ችግር የለም ምናምን ይሰጣል አለኝ። አይ እኔ የሚሰጥኝ ከሆነ ችግር የለም እሄዳለሁ አልኩት። አንተ ደግሞ አሁን አልሰጠም ስትለኝ አቀባውና ቪዲዮ ፋይሉን እንኳን ለማንም አልሰጠም። ኦኬ አትስጥ ብለሃል። እሷት ኦኬ ምክንያቱም እኔ ጋር እንደቀደም እንደነገርኩህ ነው ነገርኩህ ቪዲዮ ፖስት ላይ ኦኬ። ታዲያ ቀደምስ እኔም የድርሻዬን ማግኘት አለብኝ ምናምን እያልክ ነበር። እንደዛ እንዴት መሰለህ እሱ ቢሞትም እኔ የምፈልገው ነገር አላጣም ብያለሁ። ልጅቷ አለህ የምታጋባም ስለሆነች እና ሞኬም ደግሞ አንዳንዴ እንዴት ነው እንደዚህ አይነት ሴቶችን እኔም እንድጋራው ይፈልጋል። እሱ ላጋቡትንም እኔ እንድጋራው ይፈልጋል። እና በቃ ይሄን ቪዲዮ አንተ ጋር ይቀመጥና ይሄ ቪዲዮ ኮፒ አላዘጋጀለትም። ይሄ ቪዲዮ አንተ ጋር ይቀመጥና ሲያስፈልግህ እየደወልክ ጥራና እንደፈለግህ በቃ እኔም ደስ ይለኛል አልኩት። ግን አለኝ እኔ ወገር ኮንኩኝ ቪዲዮን ፖስት ተብሎ ወይም እሷ ነገር ካለች እንደዚህ ካለች ቪዲዮን ፖስት ተብሎኛል። ለዛ የመጣህ ነበር የመሰለኝ። አሁን ቀደም ፋይሉን ምናምን ብለህ ስጠይቀኝ ለዛ የመጣህ ነበር የመሰለኝ። አይ ለዛ አይደለም። እኔ ግን ያው ትንሽ አንድ የከነከነኝ ነገር አለና አሁን ስታወራ ያው ምንም ይሁን ምን ቀደም ስትል ያበዱም አሉ ራሳቸውም ያጠፋሉ ምናምን አልክ እና ይሄ አይነት ቪዲዮ አሁን እንደ ሰውኛ ስናስብ አንተ እህት ላይ እንደዚህ ደርሶባት ቢሆን ማለት ምን ሊሰማ ይችላል? ማለት ምን ማለት አለው? እህት ላይ አሁን አንተ እያደረግህ ስማኝ፣ እህት ሌላ ነው፣ ስራ ሌላ ነው። እሺ ስለ እህቴ አንድ ወሬ እንዳታወራ። ስለ እህትነት አይመለከተም። ስራ እዚህ ጋር ስራ ነው ያስኩትኝ አይደለ? እህትና ስራ ደግሞ ይለያያል። እህት ብለህ ይሄን ቃላት እንዳትደግሙ። እህት የሚለውን ቃል እንዳትደግሙ። ሰማኝ። የሀገር ውስጥ ከመግባታችን በፊት እህት የሚባለውን ቃል እዚህ ጋር እንዳትደግሙ። የራስ እህት ላይ ሲሆን እንደዚህ የሚያንገበግበት አይመለከተኝም። በቃ ይሄን እህት የሚለውን ቃል እንዳትደግሙ እያልኩ እኮ ነው። አታበሳጨኝ ሰውዬ። ስለዚህ አንተ እህት ላይ ሲሆን እንደዚህ አንገበገበ። አሁን እናደዳለሁ። በቃ ለምን እንደምትናደደው? የአንተ እህት ከማን ትበልጣለች? የስንት ሰውት ነው እንደዚህ እያደረጋችሁ ያላችሁ? እህት አትበለኝ እያልኩ እኮ ነው። ምን ፈልገህ ነው? እያደረግህ ያለው ነገር ትክክል እንዳሉ ነው። ምን አገባ? አዎ ሳይማገባኝ ነው። አይመለከትም። ጻፍ ፈልገህ ነው? እንዴት አይመለከትም? ረፊው ወይኔ ዳንኤል ምን ልትሆን ነው? ተረጋጋ። ራስህ የምትለው ምን ልታመጣ ነው? እረፍ። ሌላ ጉዳይ ከሆነ የመጣው ጉዳይን ንገረኝና እዚሁ ላስተናግደህ። ምን ልታረገኝ? እኔ ንገረኝ እስኪ ጉዳይ። ከዛ በኋላ ላስተናግደህ። ምን ልታረገኝ? የምታስተናግደኝ በምን መልኩ ነው? እስቲ አስተናግደኝ። አንተ በመጣበት መልኩ አስተናግደሃለሁ። በቃ ልኮ የነበር መኮንን አልከኝ አይደለ? አልሰጠህም። ሂድ ውጣልኝ። ከአሁን በኋላ ግን ስለ እህት የሚባል ነገር እንዳታወራ። የት ነው የምወጣው? የትም አልወጣም። የመጣሁበትን ነገር ሳልጨርስ የትም አልወጣም። ጨረስክ እኮ በቃ እኮ አልሰጠህም አልኩህ አይደል? እንደ ቪዲዮ ምን ፈልገህ ነው? ምንድነው የፈለከው? የፈለኩትን ነገር ጨርሳለሁ። ውጣልኝ። በቃ የመጣሁበትን ነገር እኔ ልንገርህ አይደለ? ምንድነው የፈለከው? ከመጀመሪያ ጀምረህ የዋሸኝ የነበራቸው ብዙ ነገሮች ነበሩ። ምን ዋሽው? አንደኛ ልጅቷ ስፖንጅ ነገር ነች፣ መጠጥ ላይ ኃይለኛ ነች እያልከ ነበረ። ልጅቷ የምንም መጠጥ አንደኛ አይደለች። ልጅቷ መጠጥ የምትፈራ ልጅ፣ ትንሽ ከጠጣሁኝ እሰክራለሁ ብላ የምትፈራ ልጅ። በመጀመሪያ ደረጃ ልጅቷ እኮ እኔ በአካል አግኝቻታለሁ። እየሰማኸኝ ነው? ታዲያ ካገኘሃት እኔ ጋር ምን ልታደርግ? በአካል አግኝቻታለሁ። እኔ ልንገርህ። እሺ ምን ለምን እንደመጣው ጨምር ልንገርህ። ልጅቷ አንደኛ መጠጥ እንደማትፈልግ እንደማትጠጣ ከጓደኛዋ አስገፋፍተህ ይህንን ስራ የሰራኸው ሰምተኛል። ልጅቷ በቃ አሁን ጉዱን ያወጣልኝ ራስህ ነው። ልትሰማኛለህ? ጓደኛዋን አነጋግረህ ነገርኩህ። በቃ ለመጠጣት ጓደኛዋን አነጋግረህ መድኃኒት ካረክባት በኋላ ነው እንጂ ልጅቷ ስፖንጅ ምናምን አይደለችም። አዎ ልጅቷ ማጥጣት አይደለችም። ታዲያ ለምን ተዋሻለህ? ነገርኩህ። እንዴ ምንድን ነው አንተ የምትለኝ? እሺ ይኸውልህ፣ እኔ ልንገርህ አይደለ? አንደኛ የመጣሁበትን ነገር አንደኛ ሲጀመር ይሄ ቪዲዮ አንተ ጋር ብቻ እንደሌለ ነው እሱ እየተናገረኝ ማለት መኮንን ነገር። አዎ ይሄ ቪዲዮ ያቺ ህሊኒ የምትባለውም ጋር እንዳለ ነው። ይሄ ቪዲዮ እኔ ጋር ብቻ ነው ያለው፣ ህሊኒ ጋር የለም። ውሸቱን ነው። እሺ እሱ ታዲያ ለምንድን ነው እሷ ጋር አለ እያለኝ ነበር። ይኸውልህ እንዴት መሰለህ፣ እቺ ዕቃ እንድትደነግጥ ነው። እቺ ዕቃ እሺ፣ እቺ ርካሽ ዕቃ እንድትደነግጥ ነው። የህሊኒ ጓደኛ አይደለች? ህሊኒ ጋር ማለ ያላት እንድትደነግጥ ነው እና ህሊኒን እንድትፈራ እነሱን ለማጣላት ያደረግነው ሴራ ነው እንጂ ቪዲዮ እኔ ጋር ብቻ ነው ያለው። እሺ ለሷ ይሄ እሷ ጋር አለ ይሄ ቪዲዮ ብላችሁ እንድታሉና በቃ እንድትፈራ ነው ያደረግናት እንጂ ይሄ ቪዲዮ እኔ ጋር ብቻ ነው ያለው። አሁን ጨርሳለህ? እባክህ ውጣልኝ። ይኸውልህ ነገር የነገርኩህ እኮ
ወደኛ ስራ ተቀላቅለህ እንድትሰራ እንጂ እንደዚህ እላፊ እንድትመጣ አይደለም። እኔማ የሁሉ ነገር እየጠየቅኩ የነበረው በሲስተም ቀስ አድርጌ እንዳውጣጣ ነበር። ይሄንን ከፈለክ ካወቀ አይቀር ቁርጠን ወቀ። ምንድን አሁን ቪዲዮን ስጠኝና እሄዳለሁ። አልሰጠህም? ትሰጠኛለህ። ዳንኤል እኮ ነው። ማን እሱን ምን አገባኝ? ቪዲዮ ስጠኝ። ወይኔ ቁጭ በል ያው እናቱ ይዘህ ስለመጣ ቁጭ በል እያልኩ ነው። አርፈህ ቁጭ በል። አንገተኝ ነው። ኧረ ወይኔ እየሰማኸኝ ነው? ኧረ ጥርሴን ትላለህ እንዴ? ኧረ ያስዋል እንዴ? በል ዝጋፍ እንዴ? ዝጋፍ እንዴ? ከዚህ ስወጣ በለኝ። እሺ እገድልሃለሁ። ፈጣሪ ምስክር ነው። ይቺ ልካ ሽጣ ከፍንግ አድርጌ ሳስረህ ልክ ተገባ አፍንጌ ሳስረህ ጠነባ ወይስ አንገትህን ልስበርልህ? ልስበርልህ አንገትህን? ልቀቀኝ! አትለቀኝ! ልስበርልህ አንገትህን? እሺ ልቀቀኝ! ትናገራለህ? ምንድን ነው የፈለግኸው? ትናገራለህ? ምንድን ነው የምናገረው? ልቀቀኝ! ትናገራለህ? ምን አደረኩኝ? ልቀቀኝ! ኧረ አንገቴን ልቀቅ ትፈልጋለህ? አዎ ትናገራለህ? እናገራለሁ። ተናገር እያልኩ ነው። እየሰማኸኝ ነው? ተናገር እኮ ትምታኛ ታይዳሽ ምንድን ነው የፈለግኸው? እንዳልመታ ከፈለግ ተናገር። ምንድን ነው የምነግርህ? ልጅቷን ምን እንዳደረጋት እዚህ ላይ ኖረል ያለው ሁሉም ቪዲዮ አምጣው። ስለ አስርኪ ምን ንገረኝ። ፓስወርዱ ንገረኝ። ቁጥሩ 3540 እንዳለ ጋላሪ ሞላ። ይሄ ነው ምንድን ነው የዚህ ሁሉ ሴት ቪዲዮ ምንድን ነው? አንተ አይመለከተም እኮ ምን አገባህ? ምንድን ነው የዚህ ሁሉ ሴት ቪዲዮ? አይመለከተም። አንተ ሰው የአንገትህን ነው የምሰብርልህ። ነግሬሃለሁ። ከዚህ በላይ ምን ልታደርገኝ? የዚህ ሁሉ ሴት ቪዲዮ ጥርሴን ሰበርክ። ምን ፈልገህ ነው ከዚህ በላይ? ዝም በል እያልኩ ነው። እየሰማኸኝ ነው? ዝም በል። አንገትህን እሰብርልሃለሁ። እየሰማኸኝ ነው? ልቀቀኝ! አታሳምመኝ። ልስበርልህ ወይ? እሺ ልቀቀኝ በቃ። እሺ እንዴ ጸጥ በል። ያዘኝ ይኸውልህ ሴቴን አንድ ነገር የምታደርገው እመነኝ፣ እገላችኋለሁ። እያንዳንድሽ ነው ትገለል ነው ሀሳብህ። አሁን ይኸውልህ የምጠይቅህን ነገር በስነ ስርዓት መልስልኝ። ምንድን ነው የፈለግኸው ከእኔ? በቃ ነገር እኮ አይደለ እንዴ? ምንድን ነው የምፈልገው? የአንተ እህት ላይ እንዲህ ቢደረግ ደስ ይልሃል? አይለኝም። ለምን ነው ደስ የሚለኝ? ታዲያ ሰው ላይ ስጋ እኮ ናት። ስጋ? አዎ የእናቴ ልጅ እና የእናቴ ልጅ ላይ እንደዚህ መደረግ ማትፈልገውን የሌላው የእናት ልጅ ላይ እንደዚህ ታደርጋለህ? ስራዬ ነው በቃ። ስራዬ ምን ላድርጋ? ስራዬ ነው። ስለዚህ አንተ እህት ላይ እንደዚህ ይደረግባት መልስልኝ። እሱ ነው እንዴ ነው የሚያደርገው? ወንድ ሆነ ነው የሚያደርገው። ወንድ ሆነ። ታዲያ አንተ ወንድ ሆነ ነው ሴት ላይ እንደዚህ የምታደርገው? መልስልኝ። ምን ይዘጋል? መልስልኝ። ምን ልመልስልህ? ወልደ አሁን አንጠልጥዬ ወደ ፖሊስ ጣቢያ ልውሰደው ነው? እንትን ነው ምን ልንገርሽ? ከዚህ በላይ በቃ ነገርኩህ እኮ። እያንዳንዱ ከሞኬ ጋር ያደረጋችሁትን ነገር እያንዳንዱ ንገረኝ ነው ነገርኩህ እኮ። ከሞኬ ጋር ያደረግነው ነው ነበር አይደል እንዴ? ንገረኝ። አሁን ንገረኝ። ምን ልንገርሽ? ንገረኝ። ከሞኬ ጋር ምን አይነት ጉድ እንደምትሰሩ ንገረኝ። እስከዛሬ ስንት ሴቶች እንደዚህ ያደርጋል? በጣም ብዙ ሴቶች ስልክ ላይ የማህት ቪዲዮ ነው እያየሁ። እነዚህ እንደምታዩቸውን ሴቶች እንዳለ አድርገናል። በቃ ብር ተቀብለናል። የሞቱም አሉ ብያለሁ። እሺ ስልካቸው አለ እዚህ ላይ? የግማሾቹ አሉ አሃ ቪዲዮ ያለ እንዳለ ስልካቸው አለ። አዎ ምክንያቱም ብር ሲያስፈልገና ስሜታችን ሲነሳ ሲያስፈልጉ
አብረው እንዲተኙ እናደርጋለን እና ገንዘብ እንቀበላቸዋለን። ስለዚህ ይሄ ቪዲዮ አንተ ጋር ብቻ ነው ያለው? እኔ ጋር ብቻ ነው ያለው። ሌላ ማንም ሰው ጋር የለም። ምንም ሰው ጋር የለም። የለም። አዎ ጥሩ። እያንዳንዳቸው ጋር ታስደውለኝ። እየሰማኸኝ ነው አይደል? ከዛስ እያንዳንዳቸው ጋር ታስደውለኝና ይሄ ጉድህን እነግርልሃለሁ። ይሄ ከዚህ በኋላ ይሄን ስራ እንደማሰራ እና አንተንም ወደ ዘብጥያ ልካለሁ። እየሰማኸኝ ነው? ለምን ለቀሩታበት? እሺ በቃ አንገቴን በእናትህ ልቀቀኝ። እንዴ የምን አንገት ነው? አንገቴን እያሳመምከኝ ነው። በደንብ ይመመህ። የስንት ሰው ነው ያሳመምከው? ስንት ሰው ነው ያሳመምከው? እየሰማኸኝ ነው? እሺ በቃ እሺ። ቀና በል ቀና በል። አሁን ይኸውልህ እያደረግከውን እያንዳንዱ ነገር እመን። እያንዳንዱ ስንተኛ? ምንድን ነው ማምነው? እንዴ ከዚህ ጋር ተኝተሃል አንተ ወይስ ገና ልትተኛ ነበር? ሀሳብ መልስልኝ። አልተኛም እና ልተኛ ነበር ሀሳብ? አዎ በቃ ልተኛ ነበረ። በቃ ልተኛ እና ተወኝ። በቃ ብተኛ ምን ችግር አለው? አሃ ተኛና ልተው ተኝታ ልተው። እሺ ምንድን የፈለግከው? በቃ እስከ ዛሬ ልጅቱን። እሺ አሁን አንድ ነገር ልንገርህ። ምንድን ነው? ካሁን እያደረግከው የነበረው ነገር እየተቀረጸ ነው። ይሄን ታውቃለህ? ትቀልዳለህ። ላሳየህ ካሜራውን፣ ደረቱ ላይ ያለውን ካሜራ ላሳየህ። ፈጣሪ ምስክሬ ነው፣ እገልሃለሁ። ላሳየህ እስኪ። ፈጣሪ ምስክሬ ነው። ደረቱ ላይ ያለውን ካሜራ አየው፣ ከፋትና አሳየው። አየው፣ እገልሃለሁ። እናቴ ፈጣሪ ምስክሬ እገልሃለሁ። ማንን ነው የምትገለው አንተ? እስከ ዛሬ እያንዳንድሽን እገልሻለሁ። ተነሱታ ወደ ዘብጥያ ነው መልክ። ተነሱታ ቅድም